ሰላም 10 ዋና ዋና ገቢ የምናገኝባቸው ወይም ደግሞ ቤት ሆነን የምንሰራባቸውን ዋና ዋና የሚባሉ በኦንላይን የምንሰራቸውን ከመጀመሪያው እስከ መጨረሻው ድረስ ሃይላይት አጠር ባለና ግልጽ በሆነ መንገድ አሳያችኋለሁ። እናንተ የሚጠበቅባችሁ ሁሉንም ከሞጁል 1 እስከ ሞጁል 10 በትክክል ከመጀመሪያው እስከ መጨረሻው ቪዲዮውን መከታተል መቻል አለባችሁ። ግን ይህን ሁሉ ስትከታተሉ ለእናንተ ለኛም ለወደፊትም ቻናሉ እንዲያድግ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ቀጥለን የምንሄደው ወደ ኮርሱ እንጀምራለን ማለት ነው። ስለዚህ ሞጁል 1 ምንድነው ያመጣሁት ኢንትሮዳክሽን ነው። እንደ ኢንትሮዳክሽን ወይም ደግሞ ሴትአፑን ወደ ኦንላይን ሜኪንግ መኒ ለመግባት የሚያስፈልጉን ነገሮች ባጭሩ ቤዚክ የሆኑ ነገሮችን ትምህርቱን እንወስዳለን ማለት ነው በመጀመሪያ። ስለዚህ ፕሪፔር ቱልስ ወይም ደግሞ የተለያዩ መሳሪያዎችን ገንዘብ ማግኛ መንገዶችን የምንላቸው መንገዶች ሴትአፖችን ማመቻቸት ወይም ደግሞ መስራት መቻል አለብን። ወይም ደግሞ እኛ እነዚህን ስንሰራ ክሊየንቶችን ከክሊየንቶች ጋር ስንገናኝ ካስተመር በቀላሉ ከክሊየንት ጋር ተገናኝቶ ክሊየንቶች ደግሞ ኩዊክሊ የሆነ ስራ ወይም አፋጣኝ የሆነ የሚፈልጉትን ነገር በቀላሉ ተረድተው ወይም ደግሞ ዲጂታል ጆብስ ፈጥረው በቀላሉ የሚፈልጉትን ነገር ሳቲስፋይ እንዲሆኑ ማግኛ መንገዶች ናቸው ማለት ነው። ስለዚህ ከኛስ ምን ይጠበቃል የሚለውን እንደ ካስተመር ሪኳየርመንት የሚያስፈልጉት ነገሮች በመጀመሪያ ይህን ስራ ስንሰራ ስማርትፎን ወይም ደግሞ ስልክ ወይም ደግሞ በቀላሉ የምንሰራቸው ከቀላል ስልክ እስከ ላፕቶፕ ድረስ ተጠቅመን እንዲሁም ደግሞ ስቴብል የሆነ ኢንተርኔት መቆራረጥ የሌለበት የተለያዩ የጂሜል መክፈት አለብን። ምክንያቱም ጂሜል እና አካውንታችንን ሊንክ ማድረግ አለብን የምንከፍትበትን። ለምሳሌ እንደ አፕወርክ የተለያዩ ዲጂታል ስራዎችን ስንሰራ ጂሜል ያስፈልገናል። እንዲሁም ደግሞ ፓዮነር አካውንት ያስፈልገናል። ምክንያቱም ኢንተርናሽናሊ ወይም ግሎባሊ የሰራነውን ከተለያየ ሀገር የምንቀበልበትን ገንዘብ በምንድነው በኦንላይን ስለሆነ ስለዚህ ፓዮነር ኢንተርናሽናሊ አዝ ኢትዮጵያን ስታንዳርድ ኢትዮጵያ ፓዮነር ከፔይባል ይልቅ ፓዮነር ከፍታችሁ መስራት ትችላላችሁ ማለት ነው። ስለዚህ ይህንን ዳይሊ ኮንስታንት ወይም ደግሞ ኮንሲስተንት መሆን አለብን ከደንበኞቻችን ጋር። ስለዚህ የሚያስፈልጉን ነገሮች ምንድናቸው የሚሉትን እንደ ካንቫ ፎር ዲዛይኒንግ የምናደርጉ እንዲሁም ደግሞ ቻትጂፒቲ ስንጠቀም ለምን ይጠቅመናል ብንል ደግሞ አይዲያ ጀነሬት ጀምሮ እስከ መጨረሻው ድረስ ኮዲንግ ኤንድ አዘርስ የተለያዩ ነገሮችን የጠየቅነውን ነገር ሴትአፕ አድርጎ ወይም ደግሞ ቪዲዮ ለመስራት የሚሆን አይዲያ ጀነሬት አድርገን የምናገኝበት ቻትጂፒቲ ነው ማለት ነው። እንዲሁ ደግሞ ያገኘነውን አይዲያ ወደ ቪዲዮ ቀየርን በኋላ ኤዲት እንኳን የምናደርግበትን በቪዲዮ ኤዲቶ በቀላሉ እንደ ካፕከት አለ ወይም ደግሞ በቅርቡ የተለቀቀ አዶቤ ፕሪሚየር ቪዲዮ ኤዲተር አለ። ስለዚህ እነዚህን ጎግል ድራይቭ ሁሉ እንጠቀማለን ማለት ነው። ይሄን ጎግል ድራይቭ ደግሞ ለምን እንጠቀምበታለን ማለት ነው? ፋይላችንን ሼሪንግ ለማድረግና እንዲሁ ደግሞ ፋይላችንን ስቶር ለማድረግ ይጠቅመናል ማለት ነው። እንዲሁም ደግሞ የፌስቡክ እና ደግሞ ኢንስታግራም ፎር አድቨርታይዚንግ እንጠቀምበታለን ማለት ነው። ስለዚህ እነዚህ ነገሮች አዝ ኢንትሮዳክሽን ነግራችኋለሁ ማለት ነው። ለቀጣይ የምነግራችሁ ምንድነው ቢባል እንኳን ሞጁል 2 ላይ ዲቴይል ሁሎችንም አንድ ባንድ አሳያችኋለሁ ማለት ነው። እናንተ መከታተል አለባችሁ። የመጀመሪያው ከኢንትሮዳክሽኑ ቀጥሎ ፍሪላንሲንግ ኤንድ ክሊየንት ወርክስ ነው ማለት ነው። ይህ ፍሪላንሲንግ እና ክሊየንት ወርክ የምንላቸው ምክንያቱም ክላይንትንና ካስተመርን የሚያገናኝ ኢንተግሬት አድርጎ ላይክ አፕወርክ ወይም ደግሞ ፍሪላንሰር ሆነን የምንሰራው ስራ አለ። ስለዚህ ስኪላችንን ዳይሬክትሊ ቱ ክላይንትስ ለክላይንቱ ሸር ማድረግ አለብን ማለት ነው። ስለዚህ ጌት ፔድ ሜኒ በመጨረሻ ላይ ገንዘብ እንቀበላለን ማለት ነው። ለሰራነው ውጤት ታይቶ ሪቪው ተደርጎ ውጤታማና ወይም ሰክሰስፉል ከሆነ በኋላ ከተገመገመ በኋላ በአፕወርክ ወይም ደግሞ በተለያዩ አዝ ኢንተግሬት በመካከል ላይ ሆኖ ገንዘባችንን የምንቀበልበት መንገድ በተለያየ አጋጣሚ ስራችንን በፍጥነት መስራት አለብን። ምክንያቱም ከደንበኞች ወይም ከክሊየንት ጋራ ዴሊቨሪስ ራይቲንግ ወይም ዲዛይን፣ ኤዲቲንግ፣ ዳታ ኢንትሪ የተለያዩ ነገሮች አሉ ማለት ነው። ስለዚህ ምን ያስፈልገናል ይህን ማድረግ ስንል ፕሮፋይላችንን ወይም ደግሞ ፖርትፎሊዮችን ቢውልድ ማድረግ አለብን። ለምሳሌ ለአፕወርክ እና ለፋይቨር ወይም ደግሞ ለቪዲዮ ኤዲተር የምንሰራቸው ስራዎች ኦንላይን ግሎባሊ አለ ማለት ነው። ስለዚህ ይህንን ስንሰራ እንኳን ምንድነው የሚያስፈልገን ማለት ነው? ትረስቲ ወይም ደግሞ ሪላያቢሊቲ ያስፈልገናል ማለት ነው። አድ ሳምፕል ፖርትፎሊዮ ለስራችንን ደግሞ ሪቪው ደግሞ ወይም ሬት ልጨምርልን የሚችለው
በትክክል ያንን ስራ ሰርተናል ወይም ደግሞ የክላይንታችን እኛ ሊያምነን የሚችለው ማስረጃዎችን ማቅረብ መቻል አለብን ማለት ነው ለክላይንቱ። ስለዚህ በቀላሉ እነዚህን ካደረግን በኋላ ክላይንቱ እኛን የሚመርጥበት መንገድ በጣም ቀላል ሊሆንለት ወይም ደግሞ ምቹ ሁኔታ ፈጠርንለት ነው ማለት እንችላለን ማለት ነው። ስለዚህ ሾርት የሆኑ ወይም ደግሞ ፕሮፌሽናል የሆኑ ፕሮፖዛሎችን እንልክለታለን ለክላይንቱ። ስለዚህ በቀላሉ ክላይንቱ አክሴፕት ያደርገናል ወይም ደግሞ ፖርትፎሊዮአችን ያረባ ወይም ደግሞ ብዙም ለሱ ያልተመቸው ነገር ካለ አይቀበለንም። ሌሎች ተወዳዳሪ በፕሮፖዛሉ ባስገባነው ፕሮፖዛል መሰረት የተመቸውን ደግሞ ወይም ደግሞ ፖርትፎሊዮ ያቀረብንለትን ፖርትፎሊዮ እሱን መሰረት አድርጎ ያገኝና የሚፈልገው ከሆነ አክሴፕት አድርጎ ስራችንን በቀላሉ ልንሰራ እንችላለን ማለት ነው። ስለዚህ እነዚህን ደግሞ ቱሎች አሉ። እነዚህን ነገር ለመስራት ቅድም ያልኳችሁ ነገር ቻትጂፒቲ አለ፣ የራይቲንግ እና ፕሮፖዛሎችን ለመስራት የሚያግዘን ነገር ነው ማለት ነው። ካንቫ እንዲሁም ደግሞ ፎር ግራፊክስ ዲዛይን እንኳን ላይክ እንደ ተምብኔሎችን ሁሉ ለመስራት ካንቫ ላይ እንጠቀማለን ማለት ነው። ሌላው ደግሞ ካፕከት ነው። ካፕከት ደግሞ በትንሹ አሁን አሪፍ የሆነ ፍሪሊ የምንጠቀመው ቪዲዮ ኤዲተር ነው የምንጠቀመው ማለት ነው። እንዲሁ ደግሞ ጉግል ድራይቭ ነው ያልኳችሁ ቅድም፣ ያው ስቶሬጅ የሚጠቅመን ፋይል ሼሪንግ እና ለስቶሬጅ ይጠቅመናል ማለት ነው። ስለዚህ ከአፕወርክ እነዚህን ስራዎች በቀላሉ ቤት ሆነን የምንሰራው ስራ ነው። እኛ ላይ ስራ የሌለ ሁሉ ነው የሚመስለን ቤት ላይ ቁጭ ብለን፣ ግን ምንም አይነት ወጪ ሳናወጣ ኢንተርናሽናሊ ፖርትፎሊዮአችን ወይም አፕወርካችንን በቀላሉ አሪፍ በሆነ ቢልድ አድርገን ስራ ማግኛ መንገድና ለክላይንቱ ታማኝነታችንን ማረጋገጥ መቻል አለብን። አይደለም ሊከፍለን ብቻም ሳይሆን እኛ ሪቪው ወይም ደግሞ ሬታችን እንዲጨምር ለወደፊት በነፃ ለስራ ብለን እንኳን ሰርተን የሚሰጠን ከሆነ ሰርተን ብናስረክበው የወደፊት ስራው እንኳን ምቹ ነው ብሎ ካሰበ ወይም ደግሞ አሪፍ ነው ብሎ ካሰበ ክላይንቱ፣ ስለዚህ በቀላሉ በነፃ ሰርተንለት ለቀጣይ ሊከፍለን ይችላል ወይም ደግሞ ሎንግ ተርም ሆናል ልንቀጥል እንችላለን ማለት ነው። ስለዚህ በዚህ መንገድ ገንዘባችንን ማግኘት እንችላለን። ገንዘቡን ደግሞ በፒዮነር አካውንታችን እንቀበላለን ማለት ነው። ስለዚህ አሁን በአብዛኛው ጊዜ ከአፕወርክ ላይ ካነስተወዳችሁ ኮኔክት አለ። ኮኔክት ላይ የሚያስፈልግ ብዙ ጊዜ $15 የሚገዛ አለ ለአንድ ዓመት። ስለዚህ እሱም በአንድ ዓመት ገዝተን በቀላሉ ስራዎችን ከፋይል ወይም ዳታ ኢንትሪንግ ጀምሮ ራይቲንግ ወይም ደግሞ ኤዲቲንግ፣ ብሎግ አርቲክሎችን የተለያዩ ነገሮችን ጽፈን ወይም ኤዲቲንግ አድርገን እስከ ሶፍትዌር ዲቨሎፕ ወይም ደግሞ ኮዲንግ አድርገን ሰርተን ገንዘብ በቀላሉ የምናገኝበት መንገድ ነው ማለት ነው። ስለዚህ ወደ ሶስተኛው ሞጁል 3 ሲሄድላችሁ ዲዛይን ኤንድ ኮንተንት ክሪኤሽን ነው። ስለ ዲዛይን ኤንድ ኮንተንት ክሪኤሽን ስንሄድ ወደ አይ ካቺንግ ወይም ደግሞ ትኩረት ሊስብልን የሚችል ቪዥዋል የሆኑ ቪዲዮ ወይም ፖስት መስራት አለብን ማለት ነው። ለማን? ለክላይንቱ ወይም ደግሞ ለኛ ለራሳችን ብራንዲንግ ፎር ዩር ኦውን ብራንድስ፣ ለራሳችንም ይሁን ለክላይንቱ በቀላሉ ጥሩ የሆነ ቪዲዮ ወይም ደግሞ ዲዛይን አድርገን ስናስቀምጥ ወይም ስንሰጣቸው ተመራጭ የሚሆንበትን አጋጣሚ ይመርጥልናል ማለት ነው። ስለዚህ ይህንን ዲዛይን ለማድረግ የሚያስፈልጉ ነገሮች አሉ። ቅድም እንዳልኳችሁ ካንቫን በቀላሉ መማር አለብን ወይም ደግሞ አዶቤ ኤክስፕረስ ወይም ደግሞ አዶቤ ኢሉስትሬተር፣ ሌሎችም አዶቤ ፎቶሾፕም በቀላሉ መስራት አለ። ከ5 በላይ ደግሞ የሆኑ ፖርትፎሊዮ ሳምፕሎችን ሰርተን ማስቀመጥና መስራት ወይም ደግሞ መላክ መቻል አለብን። ስለዚህ እነዚህ ነገሮች አዘጋጅተን ካስቀመጥን እኛ ደግሞ ክላይንቱ እኛን የማይፈልግበት መንገድ አይኖርም ይመስለኛል። ስለዚህ እኛ ታማኝነታችንን በፖርትፎሊዮ ወይም ደግሞ ፕሮፋይላችንን አሪፍ የሆነ ቢልድ ማድረግ መቻል አለብን ማለት ነው። ስለዚህ ዲዛይን አዚ ሶሻል ሚዲያ የሰራነውን ስራ ማስተዋወቅ መቻል አለብን ማለት ነው። እንዲሁም ደግሞ ቻርጅ ፐር ፖስት ኦር ፐር ቪዲዮ ፐር ቪውስ ነው። እንዲሁም የሰራነውን ደግሞ መቀበል አለብን ወይም ደግሞ ፔድ መደረግ አለበት። ስለዚህ ስናደርግ ደግሞ ቬሪፋይድ መሆን አለበት። ስለዚህ ፖስት ሎጎ እንዲሁም ደግሞ የተለያዩ የአዶቤ ፒክስ ኤክስፕረስ፣ ካንቫ እና ፕሮቶፒ የሚባል አለ። እነዚህ ነገሮች ተጠቅመን በቀላሉ ገንዘቦችንን ማግኘት እንችላለን ማለት ነው። ታማኝነታችንን ማረጋገጥ መቻል አለብን ማለት ነው። ስለዚህ አራተኛው ደግሞ ወደ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ እና ሶሻል ሚዲያ አድስ የሚባል ነው። ስለዚህ በዚህ መንገድ ብዙዎቻችን ሳናቀው ግን የተወሰኑ ሰዎች ብቻ የሚጠቀሙት ነው።
እና ይህንን እኛ መጠቀም መቻል አለብን ማለት ነው። ስለዚህ ይህን ደግሞ ግሮ ዩር ኦውን ቢዝነስ ባይ ራኒንግ ምንድነው ማለት ነው? አድስ ኦን ቲክቶክ ነው። ስለዚህ በቲክቶክም ይሁን በፌስቡክም በኢንስታግራምም አድቨርታይዝ በማድረግ ቢዝነሳችንን ራን አድርገን የሰዎችንን የኛም ብቻም ሳይሆን የካምፓኒ ፕሮፋይላችንን ካየ በኋላ ካምፓኒ ወይም ደግሞ የአንድ ኢንዱስትሪ ወይም ደግሞ የሆነ የግለሰብ ሰው ይሁን ብራንዱን አድቨርታይዝ ስናደርግለት የሆነ ቻርጅ ያደርገናል ማለት ነው፣ ገንዘብ እንቀበላለን ማለት ነው። ስለዚህ እነዚህ ነገሮች ለማድረግ ምን ያስፈልገናል ማለት ነው? ክሊንትስ ዋንት ሞር ሴልስ ኤንድ ፎሎወርስ ነው። ክሊየንቱ ምንድነው ማለት ነው? ብዙ ገንዘቦችን ማግኘትና ወይም ደግሞ እንዲሸጥለት ፕሮዳክቱ በቀላሉ እንዲሸጥለት የሚፈልገው ነገር ነው። ስለዚህ ይህንን ለማድረግ ደግሞ ሜታ ፌስቡክ አድስ ማናጀር ወይም ደግሞ ቲክቶክ አድስ ማናጀሮችን በቀላሉ መማር ያስፈልገናል ማለት ነው። እነዚህ ስራዎችን ደግሞ በቀላሉ ደግሞ ኤክስፓንድ ለማድረግ ክሬት ሾርት ቪዲዮ ክሊፖችን መስራት እንዲተዋወቅልን ማለት ነው። ስለዚህ የሚያስፈልጉ ነገሮች ሜታ አድስ ማናጀር ወይም ደግሞ ቲክቶክ አድስ የሚባሉትን ሊንኮችን መጠቀም መቻል አለብን ማለት ነው። ስለዚህ እንደነዚህ አይነት ነገሮችን በቀላሉ ሰርተን ገቢ ማግኘት እንችላለን ማለት ነው። አምስተኛው ሞጁልስ ደግሞ ሞጁል 5 ያዘጋጀሁት ምንድነው? ሪሞት ጆብስ ነው ኤንድ ቨርቹዋል አሲስታንት ነው። ቅድም ያልኩት ነገር አለ። ሪሞት ጆብስ ስንል አፕወርክ፣ ፋይበር እንዲሁ ፍሪላንሰር የሚባሉት አጠቃላይ አሉ። ግን እነዚህ ደግሞ ሌሎች ተጨማሪ ሪሌትድ የሆኑ ምንድነው ሪሞትሊ ሁነን ደግሞ አዛን አሲስታንት ቨርቹዋሊ ልንሰራ የምንችለው ነው። ይሄ ምንድነው? ወርክ ፎር ካምፓኒስ ነው። ለካምፓኒ ወይም ደግሞ ፍሮም ሆም ቤታችን ሁነን ሲምፕል የሆኑ ታስኮችን በቀላሉ ልንሰራቸው የምንችላቸውን መንገዶች ለቤታችን ሁነን ወይም ደግሞ ገንዘብ የምናገኝበትን ከካምፓኒው ጋራ ግንኙነት ወይም ደግሞ ኔትወርክ ፈጥረን ልንሰራቸው የምንችል ማለት ነው። ስለዚህ ካምፓኒው ምን ይፈልጋል ማለት ነው? ኦንላይን ሄልፐር ወይም ደግሞ ቨርቹዋል አሲስታንት የሆነ ሰራተኛ ይፈልጋል ማለት ነው። ምንድነው የምንሰራው ማለት ነው? ኢሜይሎችን ማኔጅ ማድረግ እንዲሁም ደግሞ ካስተመር ሳፖርት ወይም ሪሞትሊ ቻት ቦት ላይ ቻት ላይ ማድረግ፣ ስኬጁል ማድረግ ታይም ለሰራተኞች ወይም ደግሞ እኛ ጋር ለምሳሌ አንድ ካምፓኒ ያ ካምፓኒ ባለቤት አዝ አሲስታንት ወይ ቨርቹዋል አሲስታንት ሰው ሲቀጥር ምንድነው በሱ ስር ያሉትን ክሊንቶችን ሲያገኝ በቀላሉ ምን ማድረግ አለበት ማለት ነው? ገንዘብ የማግኛ መንገዶችን ሰዎች ወይም ክሊንቶች ናቸው። ስለዚህ አዚ ኢንፑት ክሊንቶችን በቀላሉ ተጠቅሞ አሲስታንቶቹ ስኬጁል ሁሉ ነገር ማኔጅ ያደርጉለታል ማለት ነው። ስለዚህ ለስራው ምቹ ያደርግለታል ማለት ነው። ምን ያስፈልገናል ማለት ነው? ይሄንን ቨርቹዋል አሲስታንት ለመሆን የሆነ ጉድ ኮሚኒኬሽን፣ በቃ ጥሩ የሆነ ኮሚኒኬሽን ክሊንቱን ሊያቀርብልን የሚችል ፐርሰን ወይም ደግሞ እንግሊሽ ታይፒንግ ስኪልስ በቀላሉ ፈጣን መሆን መቻል አለብን። ሪላያብል ኢንተርኔት የሆነ ኢንተርኔታችንም ደግሞ የተቆራረጠ መሆን መቻል የለበትም። ስለዚህ ስኬጁል እናስዛለን ወይም ደግሞ አፖይንትመንት እናስዛለን ማለት ነው። የምንገኝበትን ወይም ደግሞ ለስራ ምቹ ይሆንበታል የሚሉትን ክሊየንቶችን የምንቀበልበት ማለት ነው። ስድስተኛ ደግሞ ሞጁል 6 ያዘጋጀሁት ምንድነው? ኦንላይን ቲቺንግ ኤንድ ኮርስስ ነው። እነዚህ ነገሮች ብዙ ጊዜ አንጠቀማቸውም እኛ ሀገር ላይ። ስለዚህ እነዚህ ደግሞ ሼር ዩ ስኪልስ ኤንድ ኖሌጅ ነው። አሁን የራሳችንን ስኪል ምንድነው ማድረግ ማለት ነው? ሼር ማድረግ አለብን። ለምን? ፔድ ጌት ገንዘብ ጌት ፔድ ማግኘት መቻል አለብን። ምን ኮርስን አዘጋጅተን እናስተምራለን ወይም ደግሞ መሸጥ እንችላለን ማለት ነው። ተማሪዎች ወይም ደግሞ የቢዝነስ ሰዎች በቀላሉ ቱቶሪያሎችን ደግሞ ላይቭ ሴሽኑን የሆኑ በቱቶሪያል የሚሆን በላይቭ ሴሽን መማር ይፈልጋሉ። ስለዚህ እነዚህን ኮርሶች ካዘጋጀን በኋላ ገንዘብ በቀላሉ ሰራን ማለት አይደለም እንዴ? ስለዚህ መስራት ቻልን ማለት ነው። እነዚህ ነገሮች ለማድረግ ምን ያስፈልጉናል ማለት ነው? ላንጉዌጅ፣ አሁን የትኛውን ኮርስ ወይም ደግሞ ውስጥ የሚሉትን ነገር ሰዎች የሚፈልጉትን ዲማንዳቸውን ወይም ኢንተረስታቸው ምንድነው የሚሉትን ኒሽ መምረጥ መቻል አለብን። ስለዚህ ላንጉዌጅ ከሆነ የላንጉዌጅ ለምሳሌ እንግሊዝ ላንጉዌጅ ለኢትዮጵያ ውስጥ አሁን አሪፍ የሆነ ላንጉዌጅ ስኪሎች ያላቸው ሰዎች በኮርስ እያስተማሩ ነው ወይም ደግሞ ፔድ ቻርጅ እያደረጉ ነው ማለት ነው። ገንዘብ ለሁለቱም ጠቃሚ የሆነ ለተማሪውም ደግሞ ለአስተማሪውም ጠቃሚ የሆነ ነገሮችን እንዲሁም ደግሞ በቴክኖሎጂ እንዲሁም ደግሞ ሾርት ስኪልስ የሚሰጡ አሉ።
ስለዚህ እነዚህን ኮርሶችን አዘጋጅተን የምንሰጥበት በቲቶር መልኩም እንዲሁ ደግሞ ላይቭ ሴሽን ላይ ገብተን የምናስተምርበት መንገድ ወይም የምንማርበት መንገድ ነው። ስለዚህ በእነዚህ መንገድ ገንዘብ ማግኘት እንችላለን ማለት። እነዚህም ስናደርግ ደግሞ ምን ልንጠቀም እንችላለን? በዩቲዩብ ሊሆን ይችላል የምናስተምረው ወይም ደግሞ በዩዴሚ ፍሪ ኮርስ የምናገኝበት ኮርሴራ አለ፣ እንዲሁም ደግሞ ስኪልሸር አለ። እነዚህን ተጠቅመን ትምህርቶችን ወስደን ወይም ማስተማርም ይሁን መማርም ይሁን እነዚህ ነገር በጣም ያግዙናል። ፍሪ የሆኑ ኮርሶች ናቸው ማለት ነው። ስለዚህ የሰራናቸውን ኮርስ ወይም ደግሞ የምናስተምራቸውን ኮርስ ቀጣይነት መኖር አለበት። ከምዕራፍ ለምሳሌ ቻፕተር 1 to 10 ቢሆን እንኳን ሁሎችንም ተከታታይ ያ የምንሰጠው ኮርስ ሰው የሚፈልገውን ኮርስ እስኪያገኝ ድረስ ኮንሲስተንትሊ ቪዲዮ አፕሎድ ማድረግ አለብን ማለት ነው። እንዲሁም ምክንያቱም ኮርሱን ፕሮሞት ማድረግ መቻል አለበት ማለት ነው። ስለዚህ በቀላሉ ፕሮሞት ካደረግን ደግሞ የኛ ገበያችንን ወይም ደግሞ ካስተመሮቻችን በጣም በቀላሉ ይጨምሩልናል ማለት ነው። ምን እናዘጋጃለን ማለት ነው? ፒፒቲ ወይም ፓወርፖይንት እንዲሁም በዙም በዩቲዩብ መልኩ ልንሰራ ወይም ደግሞ ልናስተምራቸው እንችላለን ማለት ነው። ሰባተኛው ኮንተንት ሞኔታይዜሽን ኤንድ አፊሊየት ማርኬቲንግ ነው። ስለዚህ ይህን ኮንተንት ኤንድ ሞኔታይዜሽን የምንለው ገንዘብ የምናገኘው በዩቲዩብ ወይም ደግሞ በቲክቶክ ወይም ብሎግ ኮንቴንቶችን እነዚህን ፕሮሞቲንግ በጣም ዩዝፉል የሆኑ ፕሮዳክቶችን ወይም ካምፓኒ ፕሮዳክትስ ወይም ኢንዱስትሪ ፕሮዳክቶችን ከካምፓኒ ጋር ሪሌትድ ወይም ደግሞ ኔትወርክ ፈጥረን ፕሮዳክቶችን እናስተዋውቃለን ማለት ነው። ስናስተዋውቅ እኛ እንደ ቦነስ ገንዘብ ለኛ ይሰጠናል ማለት ነው። ስለዚህ ምንድነው ማድረግ ያለብን ማለት ነው? የሚያስፈልጉን ነገሮች ለዩቲዩብ አለ። ለምሳሌ ዩቲዩብ ላይ መስራት ተከታታይ ዩቲዩብ ራሱን የቻለ አልጎሪዝም ወይም ቲክቶክም አልጎሪዝም አለው። እነዚህ ነገሮች እኔ አጠር ባለ መንገድ ነው የምነግራችሁ። ዩቲዩብ ለምሳሌ 1000 ሰብስክራይበር እና 4000 ዎች አወርስ ሲኖረን አድሰንሳችንን ጨርሰን ለሞኔታይዜሽን ዝግጁ አድርገን ክፍያ ይከፍልናል ማለት ነው። ስለዚህ እኛም ደግሞ ጆይን ከአፊሊየት ፕሮግራም አድርገን ለምሳሌ አማዞንስ ወይም ኢትዮጵያ ውስጥ ላይ ጁሚያር የሚባል አለ አፊሊየት ፕሮግራም ማለት ነው። ከነዚህ ጋራ ሊንኮችን ፈጥረን ስለዚህ ፖስት ወይም ደግሞ ቪዲዮዎችን ፖስት በማድረግ ገንዘብ ማግኘት እንችላለን ማለት ነው። ስለዚህ ጌት ፔድ ፐር ቪዲዮስ በቪዲዮ ፐር ቪዲዮ ገንዘባችንን መቀበል እንችላለን ማለት ነው። ስለዚህ ፕሮሞት ስናደርግ ፕሮዳክቱ በቀላሉ ገንዘብ ማግኘት እንችላለን ማለት ነው። ስለዚህ ሞጁል 8 ደግሞ በ8ኛ ላይ ያስቀመጥኩት ምንድነው? ራይቲንግ ትራንስሌሽን ኤንድ ኦር ትራንስክሪፕሽን ነው። ስለዚህ ልክ እንደ ፍሪላንሲንግ ወይም ደግሞ አፕወርክ ላይ ራሱን የቻለ ምን አለ ማለት ነው? ትራንስሌቲንግ አለ። የተለያዩ ለምሳሌ እንግሊዝኛ ላንጉዌጅ ከቻይና ቱ አረቢክ የሚባሉ ቋንቋዎችን በቀላሉ ልንተረጉም ወይም ደግሞ ፈረንሳይኛ ላንጉዌጆችን ተምረን ትራንስሌት ስናደርግ ገንዘብ እንቀበላለን ማለት ነው። አርቲክሎችን ወይም ደግሞ ዶክመንቶችን፣ ቴክስቶችን ወይም ደግሞ ለክሊየንቶቹ ኦንላይን ላይ ሆነን ኤዲት አድርገን እኛ ትራንስሌት ልናደርጋቸው የምንችልበትን አጋጣሚ አመቻችተን ትራንስሌት ስናደርግ ገንዘባችንን በቀላሉ ማግኘት ቻልን ማለት ነው። ስለዚህ በግራመርል ወይም ደግሞ ቻትጂፒቲን ፕሮፌሽናል በሆነ መንገድ ክሊየንቱ በሚፈልገው መንገድ ትራንስሌት አድርገን ገንዘብ እናገኛለን ማለት ነው። ስታርት የምናደርገው ወይም ደግሞ ስራ የምንጀምረው ስሞል የሆነ ጌት ሪቪውስ ነው። ስለዚህ ሪቪው ጌት በቀላሉ ሪቪው ካገኘን ደግሞ ገንዘባችንን ስኬል አፕ ወይም ደግሞ ክህሎታችን ስኪላችን ስኬል አፕ ይሆንልናል ማለት ነው። ስለዚህ በቀላሉ በዚህ መንገድ ትራንስሌት ወይም ትራንስክሪፕሽን አድርገን ኢትዮጵያ ውስጥም አሉ እንደዚህ አይነት ነገር ኦሮሚኛ ወደ አማርኛ ወይም ደግሞ አፋረኛ ወደ እንግሊዘኛ የተለያዩ ቋንቋዎችን ሀገር ውስጥ እንኳን አለ። ስለዚህ እነዚህ ነገሮች ሁሉ መስራት እንችላለን ማለት ነው። 9ኛ ላይ የተቀመጠው ምንድነው? ኮዲንግ ኤንድ ቴክ ሰርቪስ ነው። ስለዚህ ሞጁል 9 ላይ ያዘጋጀሁት ምንድነው ማለት ነው? ቢልድ ዌብሳይት ቢልድ ማድረግ መቻል አለብን። ወይ ደግሞ አፕሊኬሽን ወይም ደግሞ ሶፍትዌር ቱሎችን ለማን ፎር ቢዝነስስ ለቢዝነስ ወይም ደግሞ ለካምፓኒው ወይም ለኢንዱስትሪ ለምሳሌ ሆቴሎችም ወይም ደግሞ የተለያዩ መስሪያ ቤቶች ይህንን ሶፍትዌር ወይም ደግሞ ዌብሳይት ዲቨሎፕ የራሳቸውን ማኑዋሊ ሲሰሩ የነበሩትን ደግሞ ወደ ዲጂታል ሲስተም ወይ በአውቶሜትድ ሲስተም አድርገን ስንቀይርላቸው እነዚህ ሰዎች በቀላሉ ስራቸውን የተቀላጠፈ ያደርግላቸዋል ብለን ኔትወርክ ፈጥረን ኢቭን እንኳን ማለት ነው ገንዘብ ሳንቀበል ዌብሳይቱን ሰርተን ሰተናቸው
በመሃል እንኳን ፊክስ አድርገን ያኔ ስምምነት ፈጥረን ብንሰራ ከነሱ ጋራ ገቢያችንን ወይም ደግሞ ክሎታችንን እውቀታችንን ሁሉ አስፍተን ገቢ በቀላሉ አገኝን ማለት ነው። ተፈራርመን ከድርጅቱ ጋር ተፈራርመን ስራ መስራት እንደምንችል ማሳየት መቻል አለብን። በመጀመሪያ ግን ልስራላችሁ ብለን በመደራደራችን በፊት እንኳን ሰርተን ብናስረክባቸውና መጨረሻ ላይ ፊክስ ማድረግ ሲፈልጉ እኛ ጋር መገናኘት ስለሚፈልጉ መስራት እንችላለን ማለት ነው። ስለዚህ ክሊንት ዲጂታል ሲስተም እንዲሆንለት ስለሚፈልግ ወይም ደግሞ ሜንቴናንስ ኦር ፊክስ እንዲደረግለት ስለሚፈልግ በቀላሉ ኮዲንግ ወይም ደግሞ ዲቨሎፕ ማድረግ ሶፍትዌሮችን ስናደርግ በቀላሉ ማግኘት እንችላለን። ዓለም ላይ እንኳን በጣም ተፈላጊ የሆኑ ሶፍትዌሮችን ምንም አይነት እንኳን አካዳሚክ አይጠይቅም። ምንም አይነት አካዳሚ መማር የሚያስፈልገው ምንድነው? ከኤችቲኤምኤል ጀምሮ ሲኤስኤስ፣ ጃቫስክሪፕት ወይም ደግሞ ፓይተን አለ ብዙ ሲሻርፕ እነዚህን ቋንቋዎች ተጠቅመን ዲቨሎፕ ማድረግ የምንችልበትን አጋጣሚ ሰርተን ገንዘብ በቀላሉ ማግኘት ወይም ሜክ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ነገሮች መከተል አለብን። ምን ያስፈልጉናል ስንል ቱልሶች ደግሞ ምንድነው? ጊታብ ነው። ጊታብ አለ ስቶሪንግ ወይም ደግሞ ቴምፖራሪ ዲፖዚተሪ ኮዲንግ ነው የምናስቀምጥበት። እዛ ጊታብ ላይ ብዙ ጊዜ ስንገባ ብዙ ፋይሎችን ኮዲንጎችን እናገኛለን ማለት ነው። እንዲሁም ደግሞ ቪኤስ ኮድ ነው፣ ቪዥዋል ስቱዲዮ ኮዲንግ ነው። ቻት ጂፒቲ በቻት ጂፒቲ በካንቫም እንዲሁ ደግሞ ጉግል ጋላሪ የሚባሉትን ነገሮች ስንጠቀም ሶፍትዌር ዲቨሎፕ የሚደረጉ ብዙ ነገሮች አሉ። ስለዚህ በቀላሉ እነዚህ ነገሮች ከሰራን ገቢ የምናገኝበት ሩቅ አይደለም ማለት ነው። የመጨረሻውና 10ኛው ሞጁል ምንድነው? ሴፍቲ ማይንድሴት ኤንድ ኮንሲስተንሲ ነው። ስለዚህ ፕሮቴክት ዩር አካውንታችን ወይም ፕሮቴክት አወር አካውንት የራሳችንን የሌሎችን የሰራናችላቸውን ሰዎችን አካውንታቸውን ፕሮቴክት ማድረግ ያስፈልገናል። ምክንያቱም ክላይንቱ ሪላያብል ሊያደርገን የሚችለው የሰራውን ስራ ወይም ደግሞ እኛ የሰራንለትን ስራ ታማኝነቱን የሚያረጋግጠው ምንድነው? ውጤታማ ሲሆንለት ነው። ምክንያቱም ለቱ ፋክተር አውተንቲኬሽን ካላደረግነው በተለያየ መንገድ ሀክ ስለሚደረግ ሲስተማቸው እኛ ፕሮቴክት ማድረግ ያስፈልገናል ማለት ነው። ምክንያቱም ዩዝ ቱ ፋክተር አውተንቲኬሽን ወይም ደግሞ ጉግል አውተንቲኬት የሚባሉትን ነገሮች መጠቀም ሞር አስፈላጊ ነው ማለት ነው። ስለዚህ ስካመሮችን ደግሞ አቮይድ ማድረግ አለብን ማለት ነው። እንደዚህ አይነት ነገር አሁን እኛ ገንዘብ ልንሰራ እንኳን ብለን ብናስብ እንኳን ብዙ ስካመሮች አሉ። በነገራችን ላይ አፕወርክ እንኳን አሉ። ቬሪፋይድ ያልሆኑ ሰዎች ወይም ደግሞ ፔድ ያላደረጉ ሰዎች ጆብ ፖስት አድርገው ለክሊየንቱ ማይሚን ካስተመሮችን ሲያደክሙ ሰንብተው ክፍያ ሳይከፍሉ የሚቀሩ አሉ። ብዙ ሰዎች እንደዚህ አይነት ገጠመኝ ገጥሟቸዋል። ስለዚህ አሁን ስካመሮችን አቮይድ ማድረግ አለብን። ደግሞ ፌክ ጆብ ሊንኮችን አለመክፈት ወይም ደግሞ በደንብ ማወቅ ያስፈልገናል ማለት ነው። ስለዚህ ቢ ኮንሲስተንት ነው። ኮንሲስተንት በሆነ መንገድ ስራችንን መስራት አለብን ማለት ነው። ወይም ደግሞ ቢውልድ ሎንግ ተርም ክሊየንት ሪሌሽንሺፕ መፍጠር አለብን ማለት ነው። ብዙ ጊዜ ቪዲዮዎችን ወይም ደግሞ የተለያዩ ነገሮችን ስንሰራ ሎንግ ተርም ሪሌሽንሺፕ የምንሰጥረው ከክሊየንት ብዙ ጊዜ አሁን ኦንላይን ስራ የምንሰራቸው ምንድነው? ክሊየንትና ካስተመሮች ነው በመካከል ላይ ገንዘብ የምናገኘው ማለት ነው። በሁለቱ መካከል ነው። ስለዚህ ታማኝነታችን የሚረጋግጠው አንደኛው ዋናነት የኛ ፕሮፋይል ደግሞ እንሰራለን ብለን እንኳን ታማኝ መሆን አለብን። በሰዓቱ ሰርተን ማስረከብ መቻል አለብን። ስለዚህ እነዚህ ነገሮች ካደረግን በቀላሉ ታማኝነታችን ከተረጋገጠ ወይም ትረስቲ ወይም ሪላያቢሊቲያችን ከተረጋገጠ አይደለም የተባባልንበት ገንዘብ አስበልጦም ሊሰጠን ስለሚችል እኛ በቀላሉ ገንዘቡን ከዚህም የበለጠ አድርገን መስራት መቻል አለብን ማለት ነው። ስለዚህ ለክላይንት ወይም ደግሞ ለአሰሪያችን ጥሩ የሆነ ሎንግ ተርም ሪሌሽንሺፕ እስከ 6 ወር ዓመት የሚሆን በቋሚነት ሊቀጥራችሁ ይችላል በኦንላይን ማለት ነው። ስለዚህ እነዚህ ነገሮች ከ10 አንዱን መርጣችሁ የትኛው እንደሆነ ለእናንተ የሚመቻችሁ መርጣችሁ መማርና ደግሞ ገንዘብ ማግኘት መቻል አለባችሁ። ብዙ ሰዎች ያልተሰራንባቸው ግን ገንዘብ ማግኘት የምንችልበት ስላለ መስራት መቻል አለብን ማለት ነው። ይሄን ሁሉ ከ10 አንዱን መምረጥ መቻል አለባችሁ። 10 ሁሉ በአንድ ጊዜ እናስኪዳለን ብላችሁ እንዳታስቡ። ስሩ ፕሮሰስ ማስኬድ ትችላላችሁ። ጊዜ ብዙ ነገር አንዱን ብቻ ብንመርጥ ሞር ስኬታማ እንሆናለን ማለት ነው። ስለዚህ ከዚህ ሁሉ አንዱን መርጠን ስኬታማ የምንበትን መጨረሻ ላይ የሚመቻችሁን ሁሉ ኮሜንት ላይ ሴክሽን ላይ አስቀምጡልኝ ማለት ነው። የትኛው እንደተመቻችሁ የትኛው
መቀጠል እንዳለባችሁ እናንተ ኮሜንት ላይ አስቀምጡኝ የተመቻችሁን ማለት ነው። ስለዚህ ለቀጣይም ሌሎች ቪዲዮ እንዳዘጋጅላችሁ ማለት ነው ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ኮሜንት ማድረጋችሁን አትርሱ። ከዚህም በላይ ልሰራላችሁ የምችሉትን መንገድ ኮሜንት ላይ ያስቀምጡልን። ታንክስ ሶ ማች ፎር ዋቺንግ ቴንክ ዩ